አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ አላችሁ? እኔ ጋር አልሐምዱሊላህ ሰላም ነው። የእናት ቤት የምትሰሩ ግን ደህና ናችሁ? ደህና ናችሁ? በተለይ 2-3 ሰራተኛ ያለበት ቤት ማለት ነው። ብቻችሁ ድክም የምትሉበት ቤት ማጋጥሟችሁ ታውቃላችሁ? ታውቃላችሁ ወይ? ድስት ነው የምታሳይን አትበሉኝ እንጂ አይደለም ድስት አይደለም። እና እንዲህ ናችሁ። በተረፈ የእናት ቤት ስትሰሩ ሰራተኛ ከእናንተ ጋር ኑሮ፣ በተለይ በቋንቋችሁ የምትግባቡ ሰራተኛ ኑሮ ማለት ነው። እናንተም ብቻ የሚጠብቁ ማለት ነው። እናንተም ብቻ እኔ አንዳንዴ እኔ ነኝ እንትን የምላችሁ ማለት ነው። በቋንቋ የሌላ ሀገር ቋንቋ ከሆነ እኮ ችግር የለም። የሌላ ሀገር ቋንቋ ከሆነ እንግዲህ ያው በምንግባባው አይነት የሀገራችሁ ሰራተኛ አብራችሁ እየበላ እየጠጣ ዝም ብሎ እናንተን ሲደክማችሁ ዝም ብሎ እናንተን እያየ ምንም ነገር የለም ይላሉ ማለት ነው። አንዷ ቀን መዋለች እዚህ ማለት ነው። እና ዛሬ ነጭ ሩዝ እና ይሄ በውጭ ያለው ዶሮ ነው። ቆይ ቦኖ አንቺ ቦኖ ስልክ ከያዘች መስሚያ ጡጥ ነው። መቅረጽ ብቻ ነው። ነይ አንቺ አይጥ ስፍራው ሰጂ ነይ። ስፍራው ሰጂ አሁን አይበቃሽም እንዴ? አይበቃሽም? ነይ ስፍራው ሰጂ ነይ። ቶሎ በይ እንግዲህ ርቧቸው ቶሎ በይ ያሉኝ ነው። ቶሎ በይ። በዚህ መልኩ ጨርሼ የላቸዋለሁ። ግን ነጭ ሩዝ ነው። ነጭ ሩዝ አይመስልም። እኔ መደም ቀመም። እስቲ ላይክ ሼር አድርጉልኝ። ላይክ ሼር ሰብስክራይብ አድርጉ። እንግዲህ የእናት ቤት የምትሰሩ አላህ ይሆንላችሁ እንደኔ ማለት ነው። የእናት ቤት የምትሰሩ ማለት ነው። አንዷ አይጥ ማቆጥች ናት። አንዷ በተደበቀችበት አውጥቼ ዕቃ እያጠበች ነው። እኔ አቅርቤ ጨርሻለሁ። ቦኖ አንቺ አይጥ ማቆጥ፣ እኔ ቲክቶክ አለኝ እንዴ? አሁን ጨርሰሻል? ወላ ምን ሰርተሻል? ምንም እኮ እንኳን ፈረሽ በራስሽ